ክርስትና ስንነሳ አስታውሳችሁ ከሆነ ይህንን ክር እናስራለን። ነጭ፣ ቀይ፣ ጥቁር ግን የምን ምሳሌ ነው? ክርስትና ተነሳችኋል አይደል? እንግዲያው በእርግጠኝነት ሁላችሁም ይሄንን ማወቅ ትፈልጋላችሁ። እነግራችኋለሁ። እናንተም ታዲያ እናንተ ብቻ አውቃችሁት እንዳይቀር ወንድሞቻችሁም እህቶቻችሁም እንዲያውቁ ቪዲዮውን በቅንነት በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱንም ፎሎ አድርጉ እና ይህንን ነጭ፣ ቀይ፣ ጥቁር የምናስረው ለምንድን ነው? ምሳሌው ምንድን ነው ሲባል ነጩ ጌታ ጻዕዳ በመለኮቱ ይባላል። በመለኮቱ ነጭ ይባላል። ጻዕዳ ማለት ነጭ ማለት ነው። እንደዚሁም እኔ የዓለም ብርሃን ነኝ እንዳለ የአንተ ማደሪያዎች ነን ስንል ነጩን እናደርጋለን። ቀዩ ደግሞ በዓለም መከራን ትቀበላላችሁ እንደተባለ በዮሐንስ ወንጌል ምዕራፍ 16 ላይ ማለት ነው። ስለ ስምህ ደማችንን እናፈሳለን የማለታችን